አብዛኞቻችን የምንወደውን ስራ አንሰራም፣ የምንመኘውን አይነት ህይወትም መኖር አንችልም የሚሉ አባባሎች ደጋግመን እንሰማለን። ይህ ግን ከባልቴቶች ተረት የተቀዳ ያለፈበት አባባል ነው። ሰዎች በምኞት ሙያቸውና በሚወዱት የህይወት ዘይቤ ውስጥ መኖር በተፈጥሮ የተሰጣቸው መብትና ጸጋ ነው። ይህንን በህይወትዎ ላይ በተግባር ማረጋገጥ ከፈለጉ እንሆ መንገድ። አንደኛ፣ ፍላጎትና መሻትዎን ይለዩና ያጣሩ። የልጅነት ህልሞ የነበሩና ሲሰሯቸው ፍጹም ደስታን የሚሰጡትን 4 ያህል ተግባራትን ይምረጡ። በእነዚህ ተግባራት ውስጥ የጋራ ክህሎቶችን ለማዳበር ካለዎት እድልና አጋጣሚ ይነሱ። ሁለተኛ፣ በትናንሽ ሂደቶች ይጀምሩ። ምናልባት ህይወቶን ለማቆየት ሲሉ ቀደም ሲል የጀመሩት ሌላ መደበኛ ስራ ቢኖሮት እንኳን እርሱን ማቆም አይጠበቅቦትም። ይልቁንም ከመደበኛ ስራዎት ጎን ለጎን የልጅነት ምኞቶንና የልብ መሻቶን ለመኖር የሚያስችለዎትን አጋዥ መንገድ ይጀምሩ። ምናልባትም ለምኞቶ መሳካት የሚያግዝ ኮርስ መውሰድ፣ የጎንዮሽ ቢዝነስ መጀመር፣ አሊያም ደግሞ በሚወዱት ሙያ ዘርፍ የበጎ ፈቃድ አገልግሎት መስጠት ሊሆን ይችላል። ሶስተኛ፣ በሚወዱት ሙያ ሊቅ ለመሆን ይስሩ። በመረጡትና በወደዱት ሙያ ሊቅ ለመሆን የሚያስችሉትን ዕውቀቶች ሁሉ ይማሩ። ምክንያቱም አንድን ሙያ ከወደዱት ሊቅ ሆነው ቢሰሩት የበለጠ ውጤታማ ያደርገውታልና። አራተኛ፣ አጋዥ ኔትወርክ ይገንቡ። ዙሪያዎትን እንደ እርስዎ የልብ መሻቶቻቸውን ለመኖር በሚተጉና እርስዎን በመሰሉ ሰዎች ይክበቡ። ከቻሉም ህልማቸውን በመኖር ላይ ካሉ ምጡቅ ሰዎች መካከል ለራስዎ ሜንቶር ወይም አሰልጣኝ ይቅጠሩ። አምስተኛ፣ ውጤቱ ላይ ያተኩሩ። ህልምዎት ትርጉም ይሰጥ ዘንድ በራስዎም ሆነ በሌሎች ሰዎች ህይወት ላይ የሚያመጣቸውን ለውጦችና ሊፈታቸው የሚችላቸውን ችግሮች ቀድመው ይመልከቱ። ስድስተኛ፣ ለመሳሳት ቦታ ይኑሮት። ሁሌም ቢሆን ላለመሳሳትና ልክ ለመሆን ሳይሆን አስተማሪ ስህተት ለመስራትና ከስህተቶ ተገቢውን ትምህርት ለመውሰድ ለራስዎ ፈቃድ ይስጡት። ሰባተኛ፣ ለደህንነቶ ቅድሚያ ይስጡ። የልብ መሻቶንና ምኞቶን ለመኖር የሚያስችል ጉልበትና አቅም የሚያገኙት ጤናማ ሲሆኑ ነውና ለጤንነቶ ቅድሚያ ሰጥተው ይስሩ። በስራዎት መካከልም እረፍት እያደረጉ ራስዎን ያድሱ።